አሰላሙ አለይኩም ውድ የቻናሌ ቤተሰቦች፣ በባለፉት ሁለት ተከታታይ ክፍሎች ስለ ኢስቲስና በደንብ ለማየት ሞክረናል። በዛሬው ቪዲዮአችን ደግሞ ትላልቅ ሜጋ ፕሮጀክቶች እንደ መንገድ፣ ድልድይ፣ የኃይል ማመንጫዎች፣ አየር መንገዶች ከፍተኛ ፋይናንስ የሚጠይቁ በመሆናቸው እነዚህ ፕሮጀክቶች ካለወለድ እንዴት መገንባት ይቻላል፣ ኢስላሚክ ፋይናንስስ ለዚህ ምን አይነት መፍትሄ አለው የሚለውን ለማየት እንሞክራለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። በመጀመሪያ ከትርጓሜው ስንነሳ ቢልድ ኦፕሬት ኤንድ ትራንስፈር መገንባት፣ ማስተዳደር፣ ኃላፊነቱን ማስተላለፍ የሚለው ይገልጸዋል። ይህ በመንግስትና በግል ኩባንያዎች መካከል የሚደረግ ጥምረት ሲሆን የግል ኩባንያዎች ትላልቅ ፕሮጀክቶችን ይገነቡና የተገነባውን ፕሮጀክት ለረጅም ዓመታት ክፍያዎችን ከተጠቃሚዎች በመሰብሰብ ያወጣውን ወጪና ትርፉን ሪከቨር ካደረገ በኋላ ኃላፊነቱን ወደ መንግስት ያዞራሉ። ቢኦቲ ሞዴል 3 ዋና ዋና ልናውቃቸው የሚገቡ ፓርቶች አሉት። የመጀመሪያው ኮንሴሽን ነው። ይህም መንግስት የመገንባትና የአስተዳደር ህጋዊ ፈቃድ ለፕራይቬት ካምፓኒው ይሰጣል። ከዚያም ካምፓኒው ገንብቶ ከተጠቃሚዎች የአገልግሎት ክፍያዎችን በመሰብሰብ ገቢ ካገኘ በኋላ መጨረሻ ላይ ባለቤትነቱን ወደ ፐብሊክ ሴክተር ይመልሳል። በግንባታ ወቅት ይህ የፕራይቬት ካምፓኒ ማንኛውንም ኃላፊነቶች መውሰድ ሲኖርበት የፕሮጀክቱን ፕላን፣ ፋይናንስ፣ የሰው ኃይል፣ አጠቃላይ አስተዳደሩን እንዲሁም በግንባታ ወቅት ያለውን ሪስክ ይወስዳል። የስራውን ሂደት ወይም ግንባታው ካለቀ በኋላ ፕሮጀክቱ አገልግሎት መስጠት ይጀምራል። ካምፓኒውም ከአገልግሎት የሚመጣውን ማንኛውንም ክፍያ እንደ ገቢ በመሰብሰብ አገልግሎት ሲሰጥ የቀን ተቀን የአፈጻጸም መለኪያዎች ወይም ኬፒአይዎችን ማሟላቱን፣ የአገልግሎት ጥራትና የህዝብ ጥቅምን ለማስጠበቅ የተለያዩ የአስተዳደራዊ ቁጥጥሮች ይደረግባቸዋል። ኢስላማዊ ፋይናንስ ወለድን፣ ከፍተኛ አደጋና ህጋዊ ያልሆነ እንቅስቃሴዎችን ይከለክላል። ስለዚህ በቢኦቲ ሞዴል የሚሰሩ ፕሮጀክቶች የሸሪዓ መርሆችን የጠበቁ ይሆናሉ። ምክንያቱም ፋይናንስን ከእውነተኛ ንብረት፣ አገልግሎት እንዲሁም ኢኮኖሚያዊ እንቅስቃሴ ጋር ስለሚያያይዘው ነው። በዚህ ሞዴል የኢስላሚክ ባንኮች ሚና ከፍተኛ ነው። እንደሚታወቀው የኢስላማዊ ባንኮች በወለድ ላይ የተመሰረተ ብድርን ሳይሆን በህጋዊና በሸሪዓ የተፈቀዱ ውሎችን በማድረግ ፋይናንስ ያደርጋል። ይህም ንብረት ላይ መሰረት ያደረገ ሲሆን ልክ እንደ ኢስቲስና፣ ኢጃራ እንዲሁም ሱኩክ ወይም ኢስላሚክ ቦንድ የመሳሰሉትን ፕሮዳክቶች ይጠቀማል። አጠቃላይ ፕሮጀክቱን በመቆጣጠር ስቴክሆልደሮችን የመጠበቅ እንዲሁም ወለድን በማስወገድ ሸሪዓ ኮምፕላያንት የሆነ ሰርቪስን ይሰጣሉ። ትላልቅ ፕሮጀክቶች ብዙውን ጊዜ ለፕሮጀክቱ ተጠያቂ የሆኑ ካምፓኒዎችን ይፈጥራሉ። በዚህም ስፔሻል ፐርፐስ ቪሂክል ለፕሮጀክቱ ብቻ ተብሎ የሚቋቋም ሲሆን ከፕሮጀክቱ ጋር ተያይዞ ለሚመጣ ማንኛውም ኢሹ ሃንድል የሚያደርጉ ተቋሞች ናቸው። በመጨረሻም በቢኦቲ ሞዴል በጥንቃቄ የተዘጋጀ ህጋዊ መዋቅርን በመጠቀም ከኢስላማዊ ፋይናንስ ጋር ማጣጣም ይቻላል። ፓራሌል ኢስቲስና ደግሞ ያለ ሪባ ሜጋ ፕሮጀክቶችን ለማስፈጸም የሚያስችል እንዲሁም ዘላቂ የህዝብ አገልግሎት አቅርቦቶችን የሚደግፍ ፕሮዳክት በመሆኑ ሁለቱንም በማቀናጀት ለሀገር እድገት ጠቃሚ አገልግሎትን መስጠት ይቻላል። አይ ሆፕ በዚህ ቪዲዮ ስለ ኢስቲስና እንዲሁም ስለ ቢኦቲ በደንብ እንደተረዳችሁት። ከባለፈው ጀምሮ በተከታታይ ክፍሎች ስለ ኢስቲስና ከዴፊኒሽኑ ጀምረን እስከ ሪል አፕሊኬሽኑ ለማየት ሞክረናል። ቤተሰብ ካልሆናችሁ የሰብስክራይብ በተኑን በመጫን ቤተሰባችሁን ይሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።